ህይወት ልክ እንደዚህ ኪቦርድ ኪዎች ጥቁርና ነጭ ናት። ካላካል ገናኘ እዛ ጋር የምታያት ጥቁር የለበሰችው ልጅ ዳርክ ኪዊን ትባላለች። ጸሎቴ ሁሉ ከዛ እስር ቤት መውጣት ነው። አውቃለሁ አንቺ ልጅ ነው የሞተብሽ። እዚህ ግቢ ከመጣሁ እንደዚህ ስቄ አላውቅም። መሳይ ያስብበት። ልጅቷ በሚስጥር የተከበበች ሰው ናት። አይ እዛው ለመዝናናት ብሎ ማምሻ ቤት ገብቶ ያገኛት። የቻለን የማንችልበት ሁኔታ ላይ ነበርን ሰዎች ነው የተገናኘነው። እቺን ሴት ሊያጠምድ የሚፈልግ ብዙ ጎረምሳ አለ። አናግሪ ተቷታ ያለ መቼም ተቷታለ አልቷታ ቲትራ በእግዚአብሔር እዚህ መምጣት ለኔ ችግር አለው። እስረኛ ነሽ የሚሉት እውነት ነው ማለት ነው? ስራ መልቀቅ ልነግርህ ነው የመጣሁት። ዴቭ በቃ እኔን እምትወኝ ልክ እንደማይነካው ድምጽ አስብ። ህመምሽ ለምን አቋረጥክ? ሂጂ ግድ የለም ህይወትህን እንደ ሙዚቃ ቅኝት ወቀው። ምንም አናግር ነገር የለም። ሊያ ያላንቺ መኖራችን ቦይፍሬንድ አለኝ አይገባም። ቢገኝ እቃውን የት ነው ያደረግከው? ምንም አውቀው ነገር የለኝም ማለት ከዚህ በላይ አንተ ጋር ማጠፋው ጊዜ የለኝ። አቅንተ ወንድም የለሽም። ከዚህ በኋላ ልሰጥህ የምችለው ጊዜ የአንድ ወር ብቻ ነው። በዚህ ጊዜ ውስጥ ገንዘቤን መመለስ ካልቻልክ መኪናዎቹ ይታገዳሉ። አክዳ ያ ከመሆኑ በፊት ሁሉንም ጨርሼ እከፍልሻለሁ። እባክሽ 10 ጊዜ አጥጥ ስራዬን ልስራበት። ስራህን አዘምን ብዬህ ነበር። እንዴት ነው የምታስበው? ዛሬም እንደ ድሮ በአሞሌ ጨው ልትገበያ ያምርሃል? ትሰማኛለህ? ወደ ኋላ አትሂድ። ባልኩህ ጊዜ ገንዘቤን መመለስ ካልቻልክ ውርድ ከራሴ። አባዬ ውጭ ሀገር ሄጄ ልማርና የቤተሰቡን ቢዝነስ ልተኩሰው ነው። አትሄድም። ስራውን ለማሳደግ ውጭ መሄድ ያስፈልጋል። በማዕረግ ተመርቃል። እዚሁ ሆነ ነው የምታግዘኝ። እባክህ አባዬ ስማኝ። አትሄድም። ይኸውልህ በመረጥኩት ትምህርት ውጭ ሀገር ስኮላርሺፑን አግኝቻለሁ። እባክህ አትሄድም። ይህን እድል አላስመልጠው። አትሄድም። እንደዚህ አታድርግ እባክህ። በተከበርኩበት ሀገር ተዋርጄ መኖር አልፈልግም። አንቺንም ልጃችንንም አንገታችሁን ማስደፋት አልፈልግም። በልጅነት ፍቅራችን የኔ ጌታ እባክህ እባክህ እንደዚህ አታድርግ እባክህ። ተው ታሜ። ለምን ልተው? አይኔ እያየ ሀብቴ ንብረቴ ትውሱ ከሰው በታች ሆኜ ቤተሰቤ ሲበተን ማየት አልፈልግም። ልጃችንን ብቻ
አቤት ምን ልትሆኝ መጣሽ? መኪናዎቹን አሳገድሻቸው አይደል? ቤትህ እንግዳ ሲመጣ እንዲህ ነው እንደምትቀበለው? ትላንት ስለታገደው መኪና መጮህን ትተህ ነገ ስለሚወሰድብህ ቤትህ ላስጠነቅቅህ ነው የመጣሁት። ቀድመህ ብትዘጋጅ ምን ይሻልሃል? እኔ ደግሞ ያኔ ዋጋሽን እሰጥሻለሁ። እኔ አይደለሁም። ስሚ፣ ሁላ የምትምነሸነሽበት ገንዘብ ያራጣ እንደሆነ እንዳትረሽ። እንደዚህ የምትሆኝበትን ነገር በሙሉ ለፖሊስ ብነግር ምን እንደሚመጣ አሳምረሽ ታውቂያለሽ። ዝም ብለህ ለምንድን ነው ያዙኝ ልቀቁኝ የምትለው? ሞክራ። ኧረ ሞክር። እሺ ሞክር፣ ወንድ ነህ። ያኔ ማን እንደሚጎዳ እናያለን። ኦኬ በቃ ችግር የለውም። በቃ ብሩን እከፍልሻለሁ። ግማሹን ካሽ እሰጥሻለሁ፣ የቀረውን ደግሞ ቼክ ማሳት ትችላለሽ። እርግጠኛ ነሽ? ቃልሽን እንደምታከብሪ ተስፋ አደርጋለሁ። ሳሚ ሳሚ ተረጋጋ። ደህና ነኝ። ደህና ነህ አይደል? ደህና ነኝ። አየህ፣ የምትፈልገውን ነገር ልታገኝ ስለሆነ ትንሽ ተረብሸ ነው ይሆናል። ሀገር እናቴ ናፈቀች። ይህን ጥቁር ልብስ ቀይረሽ ወደ ነበርሽበት ትመልሻለሽ። እባክህ ዛሬ እንኳን ተረዳኝ። አባዬ 6 ወር ነው። ያንቺ ጥቁር መልበስ አባትሽን ከሞት ይመልሳቸዋል? ትለብሻለሽ። አይቅርብኝ። ትለብሻለሽ። አልለብስም። ጨረሯ ከቸቻለች። ማጣውልሽ ጋጋሌሎ ቆይ ለእኔ ተውት። አንተ ለምን ስነ ስርዓት አይኖርህም? አንቺ ራስሽ ለምን ስነ ስርዓት አይኖርሽማ? ከፋ እዚህ ትሻሻላለህ ብዬ ነው ያመጣው። ጭራሽ እኔን ፓርኪንግ ትጠይቀኛለህ እንዴ? በነፃ መሰለሽ እንዴ እዚህ ቦታ የምሰራው? ያውልሽ ገንዘቤን ሆጨጭ እያረኩ እየከፈልኩሽ ነው። እምትከፊ ከሆነ ክፈይ እና አንቺ ካልከፈልሽ ከየት አምጥቼ ነው ከፍልሽ? እዚህ ሰፈር ድርሽ እንዳትል እንዳላረግህ። ጭራሽ እንደዚህ ናግራለች። እኔ ምንዋ ስገብገብ ነች። አዎ አውቋ አበድነህ አንተ። ዞር በል ካጠገቤ።
አለችኝ። ሰዎቹም እንኳን የኛ ዕጣ ደረሳቸው። ቤታቸው ሊፈርስ ነው። ፈረሰ ቤቱ። ይህንን ቤት የሰጡን ሰዎች እንኳን በቃ ሊለቁ አንቺም ቢያልሽኝ መድኃኒቱንም አልወስዳልሽ። እባክሽ አበባዬ እስቲ ትንሽ ምግብ ቤና መድኃኒቱን እንኳን ውሰጂ። እስኪ ችግርሽ እስኪ ነይ እኔ የምልህ ያቺን ባለፈው ጓደኛ ያደረገችኝን ሴት ግን ታገኛታለህ? ያቺ ጎዳናዋ ሴት አዎ አለች። በእናትሽ በጣም ብታይ ስታገኝ በቃ እሷን ካላመጣ ብላ አንቃ ነው የምትይዘኝ። ያን የመሰለ ጭንቅላት ያላት ልጅ ጎዳና ላይ መውደቋ በጣም ነው የሚገርመኝ። በጣም መጀመሪያ የሳሚን ጉዳይን ጨርስና ከዛ በኋላ እሷን ይሆናል ትሪት ማደርገው። ምንም ችግር የለም። ቴንክ ዩ። ምንም ችግር የለም። እስኪ አረፍ በይልሽ። ይሄ ሁሉ እኔን ላለማስደሰት የምታደርጊው ጥረት ነው። እንዴት ነው የምታስበው? አልበላም አልለብስም ባልኩ ቁጥር መደብደብ አለብ? ምትወደኝ መስሎኝ ነው። ባልወድሽ ነው ሁሉ ነገሬን ትቼ መከተልሽ? ባልወድሽ ነው ጠባሳይ ማረግ ይመስል ተሸክም የምዞረው? ጥሎብኝ ወድጄሽ ነው። ብትለወጭ ይሻልሻል። ከኔ መለየት አትች። እኔና አንቺ አጥፊና ጠፊ ሆነን ተፈጥረናል። ከዚህ በኋላ ጫፌን ትነካኝና የመጨረሻችን ነው የሚሆነው። ያኔ ሞቴ ነው። የኔ ሞት አንቺን ባጣው ማግስት ነው። ልቤ ያርሳት። እጄን ግን እንዳታስጭ። አንተም ቤተሰቦችንም ገንዘቤን በልታችሁ ዱካችሁን ብታጠፉ ከዴ ከማክዳ የትም አታመጡ። አንቺ እንደፈከርሽው በታተሻቸው አይደል? ወይ ይኸውልሽ፣ እኛ ዛሬ ገና ነው እዚህ ሀገር የገባ ነው። እሺ ፕሊዝ። ይቅርታ የኔ መቤት፣ ይኸውልሽ እሱ ዛሬ ነው የመጣው። ምንም ነገር የሚያውቀው ነገር የለም። ባይሆን ቤተሰቦቹ ያሉበትን ቦታ ብትነግሪኝ እባክሽ። የእሱ ቤተሰቦች ከፍለው የማይጨርሱት ገንዘቤን ወስደው ተሰውረዋል። ይህን ደግሞ እሱም ያውቃል። ይኸውልሽ ቤተሰቦች ያሉበትን የምታውቂ ከሆነ በቃ አግዥ። ሌላ ምንም እኮ የምንፈልገው ነገር የለም። ተገኙ አልተገኙ የእሱ ቤተሰቦች የኔ ቢዝነስ አይደለም። እሱ ተገኝቷል፣ ጉዳዩን ያውቀዋል። ብሬን ስጠኝ። ከዚህ በኋላ በክብር ገንዘቤን የማሰጠኝ ከሆነ እኔ ማክዳ እንደ ጥላ ነው የምከተልህ። የትም አታመልጠኝ።
ወይዘሮ ሊያ ጥሬ እቃዎቹ ከግማሽ በላይ ያልቀዋል፣ ግን ደግሞ መርከብ ላይ ሊያስ ተፈጥሯል። ለምን? እርግጠኛ አይደለሁም፣ ግን የደረሰኝ መረጃ መርከቧ ወደብ ላይ እንዳልደረሰች ነው። አሁን ስቶክ ላይ ያለን ጥሬ እቃ ምን ያክል ጊዜ ያሰራናል? ያለን ኦርደር ብዙ ስለሆነ እስኪመጣ መጠበቅ የምንችል አይመስለኝም። ይህ እንደሚመጣ እያወቃችሁ ለምንድን ነው ቀድማችሁ ያልተዘጋጃችሁት? እኛም ዘግይተን ያወቅነው። ምናልባት ወይዘሮ ሊያ ማክዳ ብታናግራት ትርፍ ይኖራታል። ኢትስ ኦኬ፣ እኔ ማኔጅ አደርገዋለሁ። ወዴት ነው? ገንዘቤን እንዳልጠየቅሽ ነው ስልክ ማታነሽ? ገንዘብሽን በአግባቡ እየከፈልኩሽ አይደል እንዴ? መቼ ነው ቃሌን አጥፌ የማውቀው? ኤኒዌይስ ፕሊዝ ዱ ሚ ኤ ፌቨር። ሰምተሻል ማለት ነው? ምን? የድሮ ፍቅረኛሽ መምጣቱን ነው አውቀሽ ነው አይደል የደበቅሽ? ሳሚ ምንድን ነው የምታወሪው? ከየት ነው የሚመጣው? እኔ እንዲህ አይነት ድብብቆሽ አልወድም። ይህን ንቃቃሽን ከኔ ከማክዳ ጋር ሳይሆን ከባልሽ ጋር ተጫዋች። አልገባኝም። ስለምን ንቃቃ ነው የምታወሪው? አሁን ያለው የድሮ ሰፈራችሁ ነው፣ ሄደሽ ማግኘት ትችያለሽ። ከዛ በኋላ ግን ሙሉ ብሬን ቆጥራችሁ ትሰጡኛላችሁ። አይ ምትይ ከሆነ የሰጠሽኝን ቼክ እጠቀማለሁ። በታታ ምንድን ነው ከሴትዮዋ ጋር? አይ ሰላም ነው። ሰላም ነው? ሰላም ነው። እናመሰግናለን። ኦኬ። ሳሚ ኤላ ሳሚ ሳሚ ኤላ ወንድሜ ኤላዬ ስንቴ ቆይ ሞታል ተብሎ ታዲያ እንዴት? አንተ ለቤተሰቡ ይሄን ያህል ቅርብ ከሆንክ እንዴት አድራሻቸው እንኳን የለህም? አንቺ ቤተሰቦቹን ትያለሽ እንዴ? ሊያን ራሱ መቼ አግኝቻ ታውቃለህ? እሺ የቤተሰቦቹ ፎቶስ የለህም? ምን እኔ ራሴ ቅርብ ጊዜ ከሸቢያር እንደ ወጣው ማለቴ ታስሬ ነበረ። ስለዚህ ሊያ ስልክ ልሰጠን ትችላለህ? ምናልባት እሷ እነሱ ያሉበት ልታውቅ ትችላለች። ድሮ ቁጥሯ ነው ያለኝ። እሱን ደግሞ ደጋግሜ ሞክሬዋለሁ፣ አይሰራም። ሊሆን እሺ ይሞክር ፕሊዝ። አጣየሉ ደግሞ እንዴ ለወንድሜ ደግሞ የደወሉት ቁጥር አገልግሎት ላይ አልዋለም። ደግሞ በትክክል ይደውሉ። አላልኳችሁም? አይሰራም አይሰራም። ስለማይሰራ እኮ ነው ሞክሬዋለሁ ደጋግሜ። የት ይሆን ያላችሁት? የት ብዬ ልፈልጋችሁ?
ኤልያስ እንግዲህ መቼም ከዚህ በኋላ ለሳሚ ያለው አንተ መቼም እርግጠኛ ነኝ እንደምታግዘ ነው። ጣጣ የለውም እንዴ? ለምን አሁን አብረን እንሂድ እንዴ? ችግር የለውም እንሄዳለን። አንቺማ ጠፍተሻል። አለው ሳሚ መምጣቱን ሰምተሽ ነው አይደል? ውዱ ባለቤቴ መቼ ነው እኔ ደግሞ ልክ እንደዚህ እግርህን አንተን መጠብ በማደርግህ ስትድኝ? ድኛለሁ እኮ ድኛለሁ እኮ እንዴ ድኛለሁ። ይኸው እና ወዴት እየሄድሽ ነው እንዴ? ድኛለሁ፣ ላሳይህ ድኛለሁ። ቆይ ያዞ ሳሚ ሳሚ ናፈቀኝ። እባክህ አትሄድ። ይሄን ድል አላስፈልግም። አትሄድም። አይዞህ፣ ኢትስ ኦኬ። በቃ ህመሙ እንደዚህ ነው የሚያደርገው። የእንቅልፍ ማጣት፣ የኮንሰንትሬሽን መቆራረጥ፣ የሆነ ደቂቃ ደስተኛ ይሆናል፣ ወዲያው ደግሞ ይከፋዋል። በቃ ቶሎ የሙዱ መቀየር ማለት ነው። በጣም ተጠራጣሪ ይሆናል። ከሰው ጋር መቀላቀል አይፈልግም። ወይኔ ጓደኛዬ፣ ህመሙ ምንድን ነው? ባይፖላር ዲስኦርደር። እዛ እንግሊዝ ሀገርም በቃ ሐኪም ቤት ተኝቶ ታክሟል፣ መድኃኒት ወስዷል። ግን እሱ ራሱ ለራሱ ማየው ለራሱ አስቸጋሪ ሰው ሆነ። በጭራሽ መድኃኒት መውሰድ አይፈልግም። ያ ወደ በፊቱ ይመልሰዋል እያልኩ በጣም ያስፈራኛል። በጣም ያሳዝናል። አይ ነው ምን አለበት አባቴ አትሂድ ሲለኝ ሰምቼው ችግራቸውን አብሬ በተጋፈጥኩ ምን ነበረበት? ምን አለበት ከነዛ ድራግ ዲለሮች ጋር ባልቀላቀል፣ ትምህርቴን አቋርጬ ባልቀላቀል ምን አለበት? ቤታቸውም አይፈርስም፣ እነሱም በሕይወት ይኖሩ ነበር። የአእምሮዬን መውቀስ አልቻልኩት።
ውሻውን ሌሊቱ ሙሉ ሲቀመጥ ሲነሳ ሲንቆራጥጥ ነው ያነጋው። ከሊያ ጋር የምገናኝበት ሰዓት ናፍቆኛል መሰለኝ። ልታገኛት አይደል? እንዴት ታዲያ አሁን? አይዞህ አሁን ታገኛታለህ። እውነቴን ሳሚ እንዳላዛር ከሞት ተነስተ ፊት ቆንኩ። ማመን አልችልም። ሀና የከተማዋን በመቀየር የሀገራችን የቱሪስት ፍሰት ለመጨመር ሲባል ቆየት ያሉና ከካርታ ውጭ የሆኑ ቤቶች ፈርሰው በመሰራት ላይ እንደሆኑና ለነዋሪዎቹም ተለዋጭ ቦታና የመስሪያ ገንዘብ እየተሰጣቸው መሆኑን የከተማዋ ምክትል ሹም ገለጹ። እሺ፣ ከተማችን እንግዲህ እንደሚታወቀው የአፍሪካ ህብረት የተለያዩ ኤምባሲዎችና ቆንስላዎች መቀመጫ እንደመሆኗ መጠን ለአይን ማራኪ የሆኑ ሄሎ ማክዳ ቦታው ምን አረከለ? ይኸውልሽ ማክዳ እሱን እኮ አይገባትም ብለው ለሌላ ሰው ሊሰጡት ነው። ምን እየቀለድክ ነው እንዴ? አንተ የማድን ጎፈሬ ስታበጥር ነው ቦታው ለሌላ ሰው የሚሰጠው። ይኸውልሽ ማክዲ 1000 ካሬ ሁነኛ ቦታ ላይ አግኝቼልሻለሁ። ለእኔ ለማክዳ ነው 1000 ካሬ የምትለኝ? ደግሞ ስለምንድን ነው ቀድመህ ያላሳወቅኝ? አለቃ ሁሉም ማስተካከል ይችል ነበር። አንተ ግን ዝም ብለህ ነው እንደ ወንበር ላይ ተቀመጥከው።
ያንተ ስልጣንችን እንኳን ካልሰራልኝ ምንድነው ጥቅሙ? ይኸውልህ አሁንም አንድ እድል አለ፣ ተጠቀምበት። አይን የሆነ ቦታ ላይ 5000 ካሬ ይፈልጋል። እንዴ ማክዲ እንደሱማ እንዴት ይሆናል? ማይሆንልኝ እንዴ? ጨርሻለሁ። ሄሎ 1000 ካሬ ላይ ያርከበ ሱቅ መከፍት መሰለው እንዴ? በተደጋጋሚ ፈለኩሽ፣ ስልክም ደወሉ፣ ግን ላገኝሽ አልቻልኩም። የት ጠፍተሽብኝ ነው? በጋሽ ወዳጄ መሞት በጣም አዝኛለሁ። ምን ሆኖ ነው የሞተው? ያንተ ሞት በሰማው ማግስት የአባቴ ታሞ መሞት በጣም ጎርቶኝ ነበር። ያው ታውቅ አይደል አባቤ በጣም ይጠጣና ያጭስ ነበር። ከዛ ሳይታወቅለት ጉበቱ ከጥቅም ውጭ ሆኖ ታሞ ሞተ። ማንም ሰው አልነበረኝ፣ ብቻዬን ነበርኩ። አጠገቤ የነበረ ብቸኛ ሰው ማኔ ብቻ ነበር። ማኔ ማኔ ማን ያዟል ባልሽ ነው? ልጅም አለኝ። ማን ያዟል የልጅሽ አባት ነው? ያኔ ጥያችሁ ባልሄድ እዚህ አብሬ ችግራችሁን ብካፈል ይህ ሁሉ ነገር አይመጣም ነበር። በጣም አዝናለሁ። ለምኜክ ነበር ትምህርትን እንዳታቋርጥ ተው ብዬ ለምኜክ ነው። ታውቂያለሽ ትምህርቴን ያቋረጥኩት የቤተሰቦቼ ንብረት ሊወረስ ስለነበር። ቢሆንም ትምህርትን አቋርጠ ድራግ ዲለሮችን ጆይን አደርጋለሁ ስትል እሱ መፍትሄ እንዳልነበረ ደጋግሜ ነግሬ ነው። ምንም ምርጫ አልነበረኝ እና መሞቴ እንዲሰማሽ ስፈልግ አጣሁ። ደጋግሜ ሞከርኩልህ፣ ላገኝ አልቻልኩ። ከዛ ነው ጓደኞቼ ብላ ያፈራካቸው ድራግ ዲለሮች መሞትን የነገሩ። እና አንቺ ነሽ ለእነቴቴ እንደሞትኩ የነገርሻቸው? አዎ። በኋላ ላይ ግን እቴቴ ያንተን መሞት ሲሰሙ መታመም ጀመሩ። ከዛ ጋሼ እሳቸውን ለማሳከም ብዙ ቦታ ይዘዋቸው ይዞሩ ነበር። መሀል ላይ ከኛም ጠፉ። እኔም አባቢም ልንፈልጋቸው በጣም ብዙ ሞከርን፣ ግን ልናገኛቸው አልቻልንም። አባቢም ታመመ። እኔም ብቸኛ ስለነበርኩ የግድ እሱን ማስታመም ነበረብኝ። ከዛ አባቴ ካረፈ በኋላ ግን ልፈልጋቸው ሞክራለሁ። እስካሁንም የቻልኩትን እያደረግኩኝ ነው። ስለተዋወቅን በጣም ደስ ብሎኛል። ያው እንግዲህ ሁላችንም ተባብረን የሳሚ ቤተሰቦች መፈለግ አለብን። ሄሎ፣ ስላገኘሁሽ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። አንቺን ሳገኝሽ እቴቴን ያገኘው ያህል ነው የተሰማኝ። ቶሎ ቶሎ እንገናኛለን አይደል? ኦፍኮርስ እንገናኛለን። ግን ሳሚ ማንም ማወቅ የለበትም። ደህና ደር።
እናንተ ከተዋወቅን ጀምሮ እንደዚህ አይነት ደስታ ፊቱ ላይ አይቼበት አላውቅም። ድሮ እኮ ነፍሱ ነበረች። የሌለ ፎንቃ ነበር የነበረባቸው። ሞቱ እንኳን የሚለያቸው አይመስልም ነበር። አይገርም? ጥሩ ነው እንግዲህ የደስታው ምንጭ እሷ ከነበረች ያው አብሮ እንዲያሳልፉ ጊዜ መስጠት ነው። ድሮ የሚወደውንም የሚጠላውንም ነገር እሷ ስለምታውቅ ጊዜ ካሳለፉ ሙዱ ሊመለስ ይችላል። በጣም ይቅርታ፣ እኔን ማድረግ አልችልም። አብረን ያሳለፍናቸውን እንዴት ነው የሚሆነው? ዋይ ናት ከማን ቅድም ከሳሚ ጎን ነኝ ስትይ አልነበረ? አሁንም ከጎኑ አልሆንም አላልኩ። ይኸውልሽ እኔ ሳሚን እናግዘው እያልኩሽ። ይኸውልሽ ሊያየ ሀና ሪሰርቸር ሳይካትሪስት ነች እና እንግሊዝ ሀገር እያለን እኔ ከገባሁበት ባይፖላር ዲስኦርደር ለማላቀቅ በጣም ብዙ ደክማለች። በጣም ብዙ እና ይሄ የመጨረሻ ሞከረዋ ነው። እባክሽና አንቺ እገዛ ያስፈልገናል። የሳሚን ሙድ ስታብላይዝ ለማድረግ በቃ ድሮ ስታረጉ የነበረውን ነገር መድገም ነው። ገብቶሻል? እኔ ደግሞ ይሄንን ሀሳብ ያመጣሁት አንቺን ካገኘ በኋላ ሙዱ ስለተቀየረ ደስተኛ ስለሆነ ገብቶሻል አይደለ? ሳሚ የገባበት ነገር እንድትወጣ አንተን ለማገዝ በጣም ፈቃደኛ ነኝ። አብረን ያሳለፍናቸውን ጊዜ ግን መድገም አልችልም። ምክንያቱም ማን አይፈቅድልኝ። ሊያ ማኔ ባለቤትሽና የልጅሽ አባት ነው። ሳሚ ደግሞ የምትወጁ ሰው ነው ነበር። ሳሚን ለማገዝ የማኔን ፈቃድ መጠየቅ ያለብሽ አይመስለኝም። ዛሬ ደግሞ ሴት ነሽ፣ ብልሃት አታችን። እንደምታስበው ቀላል አይደለም። ማኔ ሳሚ እንደሞተ ነው የሚያውቀው። አብሮ ካየን ደግሞ ህይወቴ ምስቅልቅሉ ነው የሚያወጣው። እኔን ማድረጋችሁ ከገባሁበት የስሜት ስብራትና ጭንቀት ገላገኝ እባክሽ። እርዳታሽ ያስፈልገኛል። ሊያ ሳሚ ልትረጂው የምትችልበት ጊዜ አሁን ነው። እባክሽ በተሻለ መጠን አግዥ ፕሊዝ። አልችልም። እኔ ሰላም አትይኝም? አዎ። ምን አጠፋው? ጠፍተሽብኛል። ዲያስፖራ ደግሞ አላምነው። እሺ እንታረቅ። ምን በልተሽ ነው? ቁርጠት እንድቹ ሲያሯሩጠኝ። አይዞሽ በቃ ሐኪም ቤት እንሂድ። በቃ ቶሎ ቤት ተነሱ። ሐኪም ቤት እንሂድ። እንዳትሞክር። ስማ፣ ብዙ ኃላፊነት ነው። ተምረና ዳውን ሳሚ ተረጋጋ። ያዩ አመት መጫር መሰለን ነበረ። ምን አማራጭ አለኝ ከመምጣት ውጪ?
አትበሏት እሺ። በባሌማ ቀልድ የለም። አባባ መድኃኒት መግዣ ጎሎኝ። ስንት ብር ነው የጎደሉት? 145 ብር። የመድኃኒቱ ዋጋ ግን ስንት ነው ሙሉ ዋጋው? 410። አባባ እባክዎት እኔ ልግዛሉት? ተባረኪ። ዘርሽ ይብዛ፣ አንድ ከመውለድ ይሰውርሽ። እንግዳችን ዛሬ ሌሊት ይገባል። ኤርፖርት ሄዳችሁ ትቀበሉታላችሁ። በቀጥታ ወደ ሆቴሉ ነው የምትወስዱት። እናንተ ደግሞ ሆቴል ውስጥ እንደሚፈልገው ታስተናግዱታላችሁ። የሚሰጣችሁን እቃ ትክክለኛ መሆኑን አረጋግጣችሁ ትቀበሉታላችሁ። ሰውየው ስለማያስፈልገን አስወግዱት። ከዛ በኋላ የእናንተ ስራ አልቋል። ወደ ፈለጋችሁበት መሄድ ትችላላችሁ። አንቺ ያንን እንከፍ ከነነፍሱ አጥምደሽ ታመጭልኛለሽ። ጨርሻለሁ። ጠጣ። የምንቀምሰውን የምናቀምሳችሁ ያለንን ለማካፈል እንጂ ከኛ እኩል እንድትሆኑ አይደለም። የሰው ልጅ ፊት ሲሰጡት ትከሻ ያምረዋል። አታገኘኝም፣ ምንም አታመጣም ብለህ ነበር እንደዛ ያደረግከው። እኔ ለአንተ ብዙ ነገር ነበር ያደረኩት፣ ያውም የሚገባህን ሳይሆን ከሚገባህ በላይ።
አንተ ግን የበላህበትን ወጭት ሰባሪ ስለሆንክ ጭራሽ ብሬን በልተህ እኔ ጋር ሌላ ጨዋታ ጀመርክ። ይኸውልሽ ማክዳ፣ ቦታውን አሳልፌ የሰጠው ተገድጄ ነው። እባክሽ ተረጂኝ ማክዳ። እውነትህን ነው። መሳሳት አልነበረብህም። ደግሞ ያልሰማው እንዳይመስልህ። እኔ የሰጠውህን ኦፈር በ5 ሚሊዮን ብር ጠቅልለህ ቆረስከው። የኔስ ገንዘብ እኔ የሰጠውህ የጦጣ ፍራንክ ነው። ለዚህ ሁሉ ስራ ዋጋ ትከፍላለህ። እመነኝ፣ ዋጋ ትከፍላለህ። እባክሽ ማክዳ፣ አንድ እድል ብቻ ስጪ። ሁሉንም ነገር አስተካክላለሁ። በጣም ዘገየህ። እንግዲህ አሁንም ባባኔ መጠበቅ ኃላፊነት አንቺ ላይ ወደቀ። ጥናትሽን እንዳይሸማብሽ። ድንገት ከነቃ እራቱን አብልተሽ አስተኝ። ምንም ችግር የለው። ባይሆን ነገ ጠዋት እኔ ራሴ ቁርስን አብልቼ ዴይኬር ወስደዋል። ምንም አታስቢ። ባይሆን እናንተ በደንብ ዘና ለማለት ሞክረው። እሺ። ቴንክ ዩ ሶሲ። ትንሽ ተጨቃጭቀን ነበር። ፈታ ተበል ብዬ ነው። ጥሩ አድርገሃል። ግን እባክህ ወንድሜ ዛሬ እንኳን አሪፍ ምሽት ለማሳለፍ ሞክር። ይሄ ማናያት ማን ምናላት የሚለው ጸባይን ቶ ምንም አይጠቅምህም። ተስፋ አለኝ አሪፍ ምሽት አሳልፋችሁ እንደምትመጡ። ዛሬ አንመለስምሽ፣ እዛው ነው የምናድረው። ከርመህ ምዷን ማስተካከል ከቻልክ ስለኔ አታስብ። እሺ፣ ደህና ደር። አልተመለሰችም። ጉዱ ምን ይዋጠኝ? የበላት ጅብ አልጮኸ። አይዞ ምንም አትሆንም፣ ፈጣሪ አለ። አይ ፈጣሪማ እኮ እኛን ከሸሸን ቆይ። ፈጣሪማ ቢኖር ልጄን ነጥቁ ሀብቴን አስወርሶ ሚስቴን ለብደት ባልዳረገ ነበር። እሱስ የለም። ፈጣሪ እኮ የሚወዱ ይፈተናል። አይ እሱ አባባል መጽናኛ ነው፣ ለእኔ አይሆንም። ልጄ ሳሚ አሁንስ ምን አፋል? እሱ ይማረኝ። በደህና ደር። አባቤ እንዴ አባቤ ባር ውስጥ ይቅርታለች። አየሽ እሱንስ እንዴት እንደሚያዋርድ። ምን አለ ቢቀርብ። አብሮኝ የከረመ አመል በአንዴ ይተዋል። እኔ አንተ ማጣት አልፈልግም። እኔስ ማን አለኝ? እኔ የት ሄዳለሁ ልጅ? ይልቅስ ጥሩ አማች አግኝቻለሁ። በሞትም ግድ የለኝ። ሳሚ ከሞተ በኋላ ምን ይውጥሻል ብዬ ተጨንቄ ነበር። ማኔን ባል አድርገሽ አካሌ ብለሽ መቀበልሽ እፎይ እንድል አድርገኝ። ባንተ መጣብኝ። አባቴ ብሎ አብሮኝ ሲንከራተት አንተም ደስተኛ ስትሆን ሳይምር ላድርግ። ሳሚን ማንም መተካት አይችልም።
ልቤ ሁሌም የሳሚ ብቻ። ታሜንና ሰናይትስ ቢሆን አብሮ በመፈለግ ያላየው መከራ አለ? ሳሚ ጠላቴ ነው ብሎ እንኳን ሳይተው ቤተሰቡ አብሮ በመፈለግ ነው ከአንቺ ጋር ፍቅሩን በደንብ ያሳያል። ቀበሌ ምን አሉ? ቦታው ማክዳ ገዝተዋለች አሉ። ህንፃ ልትገነባበት ነው። ስለዚህ ሁሉም ይፈርሳል ተብሏል። የታምራትስ ይሁን እዳ አለበት። የኛ ግን ለምን ይፈርሳል? ያው በልማት ይፈርሳል ተብሏል። እንግዲህ የሁል ጊዜ ምኞቴ ለልጄ ባልም ወንድምም የሚሆናት ነበር የምፈልገው። እኔ ነኝ እድለኛ እንዲች አይነት ቆንጆና ልበቀና ሴት ስለሰጡኝ እውነት በጣም አመሰግናለሁ። እሷን ብትሆን አፍቃሪ ወንድ ስላገኘች በጣም እድለኛ ነች። እባክሽን ፍቅር ይቅርታ አድርጊልኝ። ይቅር በይኝ። አጥፍቻለሁ። ነገ የሚሆነው ሶሲ ባይሆን አንድ ላይ ያባርሻውን ይዘልኝ ትመጣለህ። ፕሊዝ አንቺንም ልጃችንን ማጣት አልፈልግም። እባክሽ እኛን ማን ይወስድብሃል? ስራ ያስፈታው ያህል ይሰማኛል አንዳንዴ። ታውቃለህ የኔ ስራ የኦንላይን ስራ ስለሆነ በየትኛውም ቦታና በማንኛውም ሰዓት ላይ መሰራት ይችላል። አታስቢ። ይልቅ አንቺ ያሰብሽው እንዲሳካልሽ ነው የምመኘው። አሜን። ፍቅሬን በምን ቋንቋ በምን ቃል አስረዳ? አብሮ ኗሪው ልቤናዬ አንተ እንዳልክዳሽ
ትንሽ ድካም ነገር ሲሰማኝ እስቲም ልግባ ብዬ ነው። እና ሰው ያስባል አይባልም። አትደውይ። ህፃን ልጅ አይደለሁም እኮ። ምን ነው የወደት ሆነሽ? ሳሚኔ ታካሚ አልነበር። ታሞኛ ሆስፒታል የገባ ጊዜ ትሪት የምታደርገው ዶክተር ኢንዶኔዥያዊት ነበረች። ከሷ ጋር ደግሞ ምንም ሊግባቡ አልቻሉ። ስለዚህ ሀገሩ ልጅ ይፈለግ ተባለ። ያው እዛ ስራ ስለነበረ እሱን ትሪት ማድረግ ጀመር። በጣም አስታመምኩት። ማለት በተለየ ሁኔታ ከህመሙ ሲድን ቤት የወሰድኩት። ከዛ ወደድኩት። ግን እሱ እስካሁን እንደምወደው እንኳን አያውቅም። ለምን እንደወደድሽው አልነገርሽው? እንደምታስበው ቀላል አይደለም። እሱ ሀሳቡ በሙሉ ድኖ ሀገሩ መጥቶ ቤተሰቦቹን አግኝቶ እና በዛ ኮንዲሽን ላይ ሆኖ ስለ እኔ መውደድ ስለ ፍቅር ብነግረው ይርቀኛል ብዬ ፈራሁ። አሁን ደግሞ ታውቃለህ ጭራሽ የድሮ ፍቅረኛውን አገኝ ወደ እሷ ይሄዳል ወይ ብዬ በጣም እየፈራሁ። በፍጹም እንደዚህ አታደርግም። እሷ ባለትዳር ነች። ሳሚ ጤናው ተመልሶ ቤተሰቦቹ ተገኝተው ከዛ ወደ ድል ባለ ሰርግ ነው ደግስ ነው የምንድረስ። እሺ አይተሽ አላማንኩም የኔ ፍቅር። ይቅርታ ላስከፋ ፈልጌ አልነበረም። እባክሽ ነው ታነድገም። እሺ አንተም ግን ለመረዳት ሞክር። በሆነው ባልሆነው ዝም ብላ አትነጫነጭ። እችን ቀን በጉጉት ነበር የምጠብቃት። አዋዜ እኮ እዚህ ጋር ማለት እንግዲህ ቤተሰቦችን ፍለጋ ጀምረናል። ሌላ ምን ትፈልጋለህ? ብላስ እሺ ሄሎ ሳሚ ነኝ። ሊያ ወይ ሳሚ ደህና ምሽክ። ይቅርታ ከመሸ ችግር የለም። አብረሽኝ ስለሆንሽ ደስተኛ ነኝ። እሺ ሊያዬ እወድሻለሁ። እንደገና እንገናኛለን። አመሰግናለሁ። ደህና ደሪልኝ። ባይ። ማን ነው? ማክዳ ናት። ምን ፈልጋለሁ?
አይ የእቃውን ብር ያልሰጧት መስሏት ነበርና ሪሲቱን አላየችው መሰለኝ። አንቺ ጨፍ ምንድን ነው? በጣም ነው የሚያምረው። ወደድሽው? ይህ በጣም አመሰግናለሁ። የኔ ባል እኔንም እንዲህ ነው የምታደንቂ? መቀበል እወዳለሁ በጣም። ክፍተቴ ሁሉ ባንተ ነው የሚሞላው። ቴንኪው። በረደኝ። እንደዚህ ነው የምንኖረው? በቃ እንዴት ነው የምንሆነው? የእሱ ስራ አይደለም። እሱ እንደሰራ ይወስደናል። እንደሱ አትበል። እውቀቱ ቢኖረኝ ኖሮ ባግዝህ ኖሮ ሜዳ ላይ ባልወጣ እንደዚህም ባልተንገላታ የሰው ፊትም ባላየን ኖሮ። አንዳንዴ እንደዚህ ቁም ነገር ስት የዳንሽልኝ እየመሰለኝ ውስጤን ብርሃን ሁለት ያደርገዋል። መለሰች ደግሞ ዝብርቅ ስታደርጊ ውስጤን ጨለማ ያወርሷል። አወይ እስቲ አረፍ ትንሽ አረፍ። አንቺ ነሽ? አዎ እኔ ነኝ። ምን ነው ቅር አለሽ? ያዥ የእኛ ዲያስፖራ እንዲወደንና ፈቅደን ስንሰጣችሁማ ተቀበሉ። ምንድን ነው የምትፈልጊው? መቼም ሳሚን አልልሽ የእሱን ዕዳ እኔ እከፍላለሁ ብለሽ ስትደነፊ ነበር። እኔ ማክዳ ደግሞ የሰው ቃል አከብራለሁ። ቃል የገባሽውን ብሬን እንድትሰጪኝ እፈልጋለሁ። አልሰጥሽ። ድፍረትሽን ወደድኩልሽ። ብሬን ታመጫለሽ አታመጭም? አዎ አልሰጥሽ። አምጪ ስልክሽ። ስልክሽን አምጪ። ደውልለት ያ ባልተብዬው ጋር
አናግሪው። አላናግርም። ሄሎ ሃኒ። ሳምሶን ታምራት፣ ይሄ የመጨረሻው ማስጠንቀቂያ ነው። ከዚህ በኋላ ግን ብሬን በክብር የማትመልስ ከሆነ እያንዳንዱን የምትወዳቸውን ሰዎች እጎዳባሃለሁ። እኔ ራሴ መጣሁልሽ፣ እሷን ታያት። አንተ ምንም አትሰራልኝም። አንተን ስፈልግህ እኔ ራሴ ነኝ የማመጣህ። አሁን በክብር እንደወሰድኳት በክብር እመልስልሃለሁ። ከዚህ በኋላ ግን በዚህ መልኩ አናወራም። ዝግና ቤቷ ውስጥ ዛሬ ቁርስ ዝግጅት ይሻል ነው? አዎ፣ ደስ እንዲለን ወዲ የዛሬው ቁርስ አንደኛ። አይ ነው ዛሬ አልተቻችም። አይ ወዲ ቆሺ ለእናንተስ? አይ ነው ተሰይማል። ምን በሰላም አንዴ ጠየቀኛ። የኔ እንቅልፍ ነው። ሄሎ ልዬ፣ ደህና አደርክ? እንዴት አደርሽ? እስካሁን ተኝቼ ነው እንዳትለኝ። አረ ተነስቻለሁ፣ እየወጣሁ ነው። ቁርስ በልቶ መውጣት ብቻ ነው። ቁርስማ አብረን ነው የምንበላው። እሺ በቃ መጣሁ፣ እዛው እንበላለን። በዛውም ደግሞ እነ ቴቴን እንፈልጋቸዋለን። አዎ ሆስፒታልም ጸበል ቦታም እንሄዳለን። እሺ መጣ። ሞርኒንግ። ሃይ እንዴት ናችሁ? ተነስ መጣ። ቁርስ አብረን ነው የምንበላው ብለኛለች። ቁርስ እኮ አብሮ ያልደረሰው መመገብ ያለበት። ድሮ አብረን ነበር የምንበላው፣ ያለ እኔ ደግሞ አይበላላትም ነበር። ታዲያ ገበታ ተዘርግቶ እንሂድ ነው? አንቺ አሁን በቃ አረፍ በይ፣ እኔ እና እሱ እንሄዳለን። እቺ ሴጣን የሆነች ሴትዮ አስደነገጠችሽ አይደል? እውነትን ነው። ቁርስ አትበላም? ኦኬ እሺ። ኧረ ሳይባል እሺ። ያው በስመ አብ ያዝ ما تخافش. ፍቅሬ በምን ቋንቋ በምን ቃል ላስረዳሽ አብሮኗ ልቤናሄ አመሰግናለሁ። አንቺን እንዳልከዳሽ ታውቂያለሽ ቤተሰቦችን እስካሁን አላገኘሁም፣ ግን ሁሉ ጊዜም አንቺ አጠገቤ ስላለሽ በጣም ደህና ሆኛለሁ። በጣም አታስብ፣
አታስብ። ቤተሰቦችን አብረን እንፈልጋቸዋለን። እንደምናገኛቸው ደግሞ እርግጠኛ ነኝ። አመሰግናለሁ የኔ ቆንጆ። በጣም እኔም በጣም ተመልከት። አንተ እዚህ ትንጨረጨራለህ፣ እሷ እዚህ ዓለሟን ትቀጫለች። ታዲያ ይሄ ያናድድም? ምን እያደረክ ነው? እዚህ ያመጣው እኮ አምባጓሮ እንድታስነሳ አይደለም። እውነታውን በአይንህ አይተህ የምትወስነውን እንድትወስን ነው። ትሰማኛለህ? እኔም ገንዘብ እፈልጋለሁ፣ አንተም ፍቅረኛህን ትፈልጋለህ አይደል? ስለዚህ የማያዳግም እርምጃ ነው መውሰድ ያለብህ። ደግሞስ ወንድ አይደለህ እንዴ? አትደፋው። አንቺ ግን እንዴት አወቅሽ? እኔ ማክዳ ማወቅ ፈልጌ ማወቅ ያቃተኝ ነገር የለም። ካንተ መለየት አልፈልግም። ውበትሽ ያማረ ጸባይሽ ለስላሳ ምን እየተሰማኝ ፍቅሬ ሊያገርሽብኝ አምላኬ እባክህን የሚቋቋምበትን አቅም ስጠኝ። ሳሚ ምንሽ ነው? ሊያን በፍጹም ልጎዳት አልችልም። እንዴት ማለት? አገረሽ እንዴ? ትቀልዳለህ? ሊያን እየወደድኳት ነው። በተጠጋዋት ባቀፍኳት ቁጥር ድሮ የነበረው ስሜት በሙሉ እንደገና እየተመለሰ ነው። እሷ የምትወደድ ልጅ ነች። ይሄ ነገር ይበቃል። ምንም ዋጋ የሌለው ነገር ነው። የሚዲያውን ነገር አርሰና ህይወት እኮ ከኋላ ያጣሽው ብቻ ሳይሆን ዛሬ ያገኘሽውን መኖር ይጠይቃል። እኔ በጣም አመሰግናለሁ። እቃችንን እናዘጋጅ፣ ወደ መጣንበት እንመለስ። አላዛር ነኝ እኔ። እሱ ይሻላል። ሞቷል ብለው ሲያሞኝ ታምራቱን ያየው በህይወት ዘመኔ ደግሞ
ራሱ ወንድ አይደለ እንዴ? አስደፍሮ ይመጣል ያይላል ይነሳል ትዝታው ሳይ ይነሳል ትዝታው አንቺን ባሰብኩ ጊዜ ትናፍቅኝ እንደው ሄሎ ልዬ ይመጣል ያይላል ይነሳል ትዝታው ይነሳል ትዝታው አንቺን ባሰብኩ ጊዜ ትናፍቅኝ እንደው በመምጣት ደስ ይበለኝ አይበለኝ ግራ ገብቶኛል። እኔ ግን ጨንቆኛል፣ ፈርቻለሁ። ልዬ ቢቀርብን ይሻላል። የትኛውን ልቤ እንቀሰቀስከው? ሰው መጉዳት የለብንም። በዚህ ሰዓት ለሰው ላስብ ለራሴ ማወቅ አቅቶኛል። ሰው ለምን ሄድክ? ለምን ሞትክ? ለምንስ ተመልሰ መጣ? ተመልሼ መምጣት የብዙ ሰው እንደሚጎዳ የገባኝ አሁን ግን ልቤም አይምሮዬም ከአንቺ ውጭ ምንም ላስብ አልቻለም። በፍጹም ሰው ንብረቱንም እውቀቱንም ቤተሰቦች ጭምር ሊያጣ ይችላል። የፍቅር ህይወቱን ግን በዚህ እውነታ ሊነጠቅ አይገባም። እውነቱን ልንገርህ፣ አባቴ እንኳን ዳግም ቢመጣ እንዳንተ ህይወቴ አሁን ነው ምስቅልቅሉ የወጣው። በቃ ይበቃል። ከዚህ በላይ መድከም አያስፈልግም። ሁሉም ነገር ዋጋ የለውም። ወደ መጣሁበት ለመመለስ አስቤያለሁ። እኔን ለማን ጥለህ? ለምንድን ነው መጥቶ? ይመጣል ያይላል ይነሳል ትዝታው ይነሳል ትዝታው አንቺን ባሰብኩ ጊዜ ትናፍቅኝ እንደው ትናፍቅኝ እንደው ይመጣል ያይላል ይነሳል ትዝታው ምንድን ነው እሱ? ይነሳል ትዝታው አንቺን ባሰብኩ ጊዜ ነገሮችን በትዕግስት ማለፌ ነው ለንቀት ያበቃሽ? ስሚ፣ ከሳሚ ጋር እንደምትሄዱ ደርሼበታለሁ። ቤትሽን፣ ስራሽን እርግፍ አድርገሽ ትተሽ ከሱ ጋር እየተንዘላዘልሽ እንደሆነም ደርሼበታለሁ። አልተንዘላዘልኩም፣ እየረዳሁት ነው።
ሃኒ ሃኒ ምንድን ነው? ሃኒ ምን ሆነሻል? ሃኒ የሆንሽው ነገር አለ ማለት ሳላቅ ያስቀየምኩሽ ነገር አለ እንዴ? አለ ለምን አልነግርም? ሳሚ ሀና በጣም ታፈቅራለች። እስከ ዛሬም የውስጧን በውስጧ ይዛ ነው የተቀመጠችው። እንደፈራሁት ለምንድን ነው ያልነገርሽኝ? እኔ ይህን በፍጹም አላውቅም። ታስታውሳለህ? በሌሊት ድብን ያለ እንቅልፍ ተኛ ስቀሰቅስ አንድ ጊዜ መልሽ የለውልሽ እንዳትዘጋው። በር ላይ ነኝ። በር ላይ ነኝ? አዎ በር ላይ ነኝ። ቶሎ ቶሎ ብዬ ስራ መጨረስ አለብኝ። አይ ቲንክ ከዚህ በኋላ ያለውን እኔ ማድረግ የምችል ይመስለኛል። መሄድ ትችያለሽ። እንግባ። እኔም ብላ ነው የመጣችው። ኦኬ፣ ያንተን ፍላጎት አለበት ለካ። አሁን መሽቶብሻል። ነይ እንሂድ፣ ወደ ቤት ልሸኝሽ። ችግር የለውም፣ እኔ እራሴ እሄዳለሁ። ይህን ሁሉ ነገር የማደርገው ምክንያት ስላለኝ
ወዴት? ሽንፈት አልወድም። አስክሬንህን መተህ እንድትሰበስብ ነው የደወልኩልህ። ከዚያ በፊት ያንቺ እጅ ሰብስብ። ቀጣይ ፉከራሽን አባቱ እንኳን ቢሞት እዳው ለልጅ ልጅ እንደሚተላለፍ በ10 ጣቱ ፈርሟል። እዳውን ካልከፈለ ሟች ናችሁ። አንተኛው እኔን ለመጉዳት እዛም እዚህም ስትረግጠን ያገኘሁህ። ከዚህ በላይ ደግሞ ልታገስ አልችልም። እጅ ወደ ላይ፣ መሳሪያ አስቀምጭ። ከመሳሪያ ራቂ። ወይዘሮ ማክዳ በነፍስ ማጥፋትና በአራጣ ማበደር ወንጀል ተጠርጥረሽ በቁጥጥር ስር ውለሻል። በሌላ ዜና የአዲስ አበባ ፖሊስ ኮሚሽን በወይዘሮ ማክዳ ደምሳቸውና በግብረ አበሮቻቸው ላይ ባደረገው ያለሰለሰ ቁጥጥርና ክትትል በአዲስ አበባ ጉለሌ ክፍለ ከተማ በሚገኝ አንድ መናፈሻ ውስጥ የሰው ነፍስ ለማጥፋት በተዘጋጁበት እጅ ከፍንጅ በቁጥጥር ስር እንደዋሉ ከቦታው የደረሰን ማስረጃ ያስረዳል። ሄሎ፣ ሰላም ነው የኔት? አቤት። ሼር ያደረግሽው መልእክት ላይ ስልክሽን አግኝቼው ሰዎቹን እኛ ሰፈር አይቻቸዋለሁ። እውነትሽ ነው የኔት? በዚህ ይቀልዳል እንዴ? ሎኬሽን እልክልሻለሁ። በጣም ነው የማመሰግነው። እሺ፣ አሁን ቼክ አደርጋለሁ። እሺ፣ ቴንኪው።
አባባ ምን ሆነው ነው? ግራ ቢገባኝ ልጄ ዘርሽ ይብዛ፣ አንድ ከመውለድ ይሰውርሽ። ለምንድን ነው ሁል ጊዜ ይህንን መርቃት የሚመርቁኝ? የተጎዳሁባት ጎኔ ስለሆነች 2-3 ወልጄ ቢሆን እኔም ለጎዳና አበባይም ለብደት ባልተዳረግን ነበር። ልጃችሁ ሞቶባችሁ ነው እንዴ? አዎ እንደ አባት መቃብር ቆፍሬ አፈር ሳላለብስ ሞቱን አረዱ። ጦር ሜዳ ሄዶ ነው? አይ እሱ ወግ ነው። እናቱንም ጥሎ ቤት ለእናት ሀገሩ ነው ይባል እማራለሁ ብሎ ለትምህርት ሄዱ። ከሀገር ወጥቶ ልጄን የሰው ሀገር አሞራ በላብኝ። ልጄ ተባረክ። እንዲህ አጠፋው ፈጣሪ? ምነው ቅጣቴን አበዛ? አትውሰድብኝ ያለ እሷ መኖራችን ፈጣሪ። ልጄንም ሚስቴንም አጥቼ ምን በደልኩ? አትለየኝ፣ አብረህ ውሰደኝ። በመጨረሻ ጩኸቴን ሰምተው ሊረዱ ቢመጡ እናትንሽ መጣን በልጣን እኮ ሐኪም ቤት እንውሰዳቸው። ገዳዩ እንዴ መድኃኒት ደብቄ እንዳለ ወስደው ነው። ምን ሆናለች? ምን ሆና ነው? አይኔ ነው ወይስ እኔም እንደ አበባ እያበድኩ ነው? ልጄ እባክህ ንገራት፣ እባክህ ንገራት፣ እባክህ ልጅሽ መቷል ብለህ እባክህ አባዬ፣ እባክህ ልጅሽ መቷል ብለህ እየጠራች ነው እንዳለች ገብቱንም እባክህ ንገራት። አባዬ ቁጣባችን ነው የሚያምረው ወይ እናቴ እባክህ ትንሽ አለች አሴ ሆስፒታል እሱ ወሰዳት። እባክህ ያዛት።
ልንደባደብ አልመጣም። እና ምን ፈልገህ? በጣም ደክሞኛል። ያጠፋሁት ነገር ይቅርታ ልጠይቀኝ የመጣሁት። እኔ ያልተጻፈልኝን ህይወት ነው ስኖር ነበር። ልጅና ሚስትን ተረከበ። ልጅህ? አዎ ልጅና ሚስትን ተረከበ። ልጄ ነው? አዎ ፓፓን ልጅ ነው። ስትሄድ ነው ብዙ ጥረት አድርገን ነበር። በጣም ተጎድተው ስለመጡ ህይወታቸውን ማትረፍ አልቻለም። አዝናለሁ። አቶ ታምራት አርፈዋል። እግዚአብሔር ያጽናችሁ። ላልቅስ ወይስ ልሳቅ በሆነብኝ በኔ ጥቁር ልልበስ ወይ ነጭ የቱ ነው ምርጫዬ? ሞቷል ያሉትን ሰው ካነሳኸኝ እኔ ምናልባት ተውልኝ መላው ቤተሰቤ ምናልባት ተውልኝ መላው ቤተሰቤ ማኔ ልጄስ? ማኔ ስላደረክልኝም ስላደረግኩብኝ ነገር ይቅርታ ምስጋና ምን ያለኝ በጣም አዝናለሁ። ልጄን በተመለከተ እኔ ምንም እንኳን በስጋ በወልደው ካንተ በላይ በመንፈስ አባት ሊሆንለት የሚችል ሰው የለም እና ልጄን የምሰጥበት ታላቅ አደራ ልጁ አንተ ነው። አላዛር ነኝ እኔ ሞቷል ብለው ሲያሞኝ
ታምራቱን ያየው በሕይወት ዘመኔ ይመጣል ያይላል ይነሳል ትዝታው ይነሳል ትዝታው አንቺን ባሰብኩ ጊዜ ትናፍቅኝ እንደው ትናፍቅኝ እንደው ይመጣል ያይላል ይነሳል ትዝታው ይነሳል ትዝታው አንቺን ባሰብኩ ጊዜ ትናፍቅኝ እንደው ትናፍቅኝ እንደው የኔ ትሆኚ እንደው የኔ